የሚመጣው። ከዛ በኋላ ከፈለክ የምትቀጥል ከሆነ ሀ ሁ ሂ ብለህ ተጠቀማለህ። በጄኔቲቭ ከተጠቀምክ ሂ ትላለህ። በአኩዜቲቭ ከተጠቀምክ ደግሞ ሀ ትላለህ። በኖሚኔቲቭ ከተጠቀምክ ደግሞ ሁ ትላለህ። በዕብራይስጥ በፓሊዮ ዕብራይስጥ ውስጥ ካሰከንከው ግን ህ ብለህ ነው የምታነበው። ኤሎሃ የሚለው ቃል አላህ ነበር ኦሪጂናሉ። ይሄን ታውቃለህ? ኦኬ ማለት አሁን ካራው እኔ ኤሎሄ ወይንም ኤሎሃ እንደሆነ ነው የማውቀው። አሁን አንተ ጋር ኤሎሃ የተበላሽ ኮራፕሽን ነው። ኮራፕሽኑ ነው ኤሎሃ ኮራፕሽኑ ነው። አሁን ምን ታደርጋለህ መሰለህ? ከኔ ጋር ሜሴንጀር ላይ ናልኝና ዶክመንቶችን ልስጥ። ሜሴንጀር ላይ ናልኝ አንተ ሲመች ብቻ በዚህ ስም ፈልገኝና በጣም ጥሩ ሄዳል። በቃ ይሄ ነገር ከገባ ባይብል አሁን የያዝከው እጅ ላይ የያዝከው መጽሐፍ ብዙ ኮራፕሽኖች እንዳለበት አይሁዶች የሰሩትን ተንኮል የሰሩትን ክፋት ክርስቲያኖች የሰሩትን ክፋት ስትረዳና ስትጠቀም ባለፈው አውርተናል። ትዝ ይልህ እኮ ነው ስለ ዮዴሄ ቫፌ ነግሬሃለሁ። እኛ ጋር አለ። እኛ ጠዋትና ማታ አያቱል ኩርሲ ስንቀራ አላህዩል ቀዩም ብለን እንጠራዋለን። አላህይ ብለን እንጠራዋለን። ዘሊቪንግ ዋን የሚባለው ትልቁ ስም ነው። የሚገርም ነገር አያቱል ኩርሲ የሚባለው ነገር ሱረቱ በቀራ ምዕራፍ 2 ቁጥር 255 ላይ የኢብኑ ከሲርን ብትመለከተው የአላህ ታላቁ ስም ብሎ ነው የሚጀምረው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ደግሞ የነገሩ ምንድነው የአላህ ታላቁ ስም በሶስት ሱራ ውስጥ አሉ ብለውናል። በሱረቱ በቀራ፣ በሱረቱ አሊ ኢምራንና በሱረቱ ጣሃ ብለውናል። ሶስቱም ጋር የምናገኘው ዑለማዎች እስቲንባጥ ሲያደርጉት ፊልተር አውት ሲያደርጉት ያገኙት አልሃይ የሚለውን ታላቁን ስም ነው። ይሄ ትልቅ ስም ነው። አልሃይ ማለት ዘሊቪንግ ዋን ማለት ነው። ያለና የሚኖር የምትለው አንተ ቀድም ያልከው ማለት ነው። ዘሃሎ ወሄሉ የሚባለው አያ በሸሪዓ ይባላል በግዕዝ መጽሐፍት ውስጥ ማለት ነው። ያለው ዘመጻው አላነ